ስለኔ እያሰብሽ ፈገግ ማለትን አቁሚ የሚል ቴክስት ላክላት። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ከመተኛቷ በፊት ይህንን ቴክስት ላክላት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ይሁኑ። ዛሬ ደግሞ ስለ ፍቅርና የፍቅር ግንኙነት ብሎም እንቅልፍ የሚነሳትን ስሜት ስለመፍጠር ነው የምናወራው። አንዲትን ሴት እንቅልፍ የሚነሷትን ጽሑፎች ወይ ደግሞ ቴክስቶች እንዴት ያሉ ናቸው? እንዴት አይነት ቴክስቶች ብትልክላት ነው እንቅልፍ ሊነሳት የሚችለው? ስለዚህ እንደነዚህ አይነት ቴክስቶች ከላክላት ደግሞ ምን አይነት ስሜት ይፈጠርላታል? ምን አይነት ስሜት ይሰማታል የሚለውን ነው እማቀርብላችሁ። እስከ መጨረሻ ተከታተሉኝ። በአብዛኞቹ ወንዶች የተለመዱ ቃላት አሉ። ደህና ደሪ፣ ደህና ዋይ፣ መልካም ቀን ይሁንልሽ፣ መልካም አዳር ይሁንልሽ፣ የደስታ ቀን ይሁንልሽ፣ አዳሩ የሰላም ያድርግልሽ ምናምን የሚሉ ናቸው። እነዚህ አሁን የጠቀስኳቸው ቴክስቶች ደግሞ መደበኛ ሰላምታ ከሚያስተላልፈው መልእክት በላይ በውስጧ ምንም አይነት ስሜት መፍጠር አይችሉም፣ ወይ ደግሞ ምንም አይነት ስሜት የመፍጠር አቅም የላቸውም። በመሆኑም ከነዚህና ከመሳሰሉት ቴክስቶች ውጪ የሆኑ የፍቅር ስሜትን መፍጠር የሚችሉ ቴክስቶችን የምትጽፍላት ከሆነ፣ ስሜቷን ማንበብ የምትችል ከሆነ፣ የሚያስደስታት ምንና ምን እንደሆነ የምታውቅ ከሆነ፣ የሴት ልጅ ሚስጥራዊነት የሚገባህ ከሆነ ሁሉም ወንዶች በሚጽፉት ወይ ደግሞ በሚልኩት ልክ ሳይሆን ሊያስደስቷት የሚችሉ ወይ ደግሞ ደስ የሚሉና የመፈለግ ስሜት ሊፈጥሩላት የሚችሉ የመፈቀር ስሜት፣ የመወደድ ስሜት እንዲሰማት ማድረግ የሚችሉ ስላንተም ሌሊቱን ሙሉ እያሰበችህ እንድታድር ማድረግ የሚችሉ ጧት ስትነሳም ስላንተ እንድታስታውስና ፈገግ እንድትል ማድረግ የሚችሉ ጽሑፎችን መላክ ይኖርብሃል። ምክንያቱም በመካከላችሁ የፍቅር ስሜት መኖር ስላለበት። እንደኔ የምትልኩላት ቴክስትና ጽሑፎች በማታ ቢሆን በጣም የተሻለ ነው። ለምን መሰላችሁ በማታ ብትልኩላት የተሻለ እንደሆነ እምላችሁ? አብዛኞቹ ሴቶች ቀን ላይ ብዙ ነገር ስለሚሰሩ ብዙ ነገር ስለሚያስቡ ስራ ውለው ደክሞ መጥተው ማታ አልጋ ላይ ሲወጡና አእምሮአቸው አረፍ ሲል ህሊናቸው ከሐሳብና ጭንቀት ወጥቶ ነፃ ሆነው የሚያርፉበት ሰዓት ስለሆነ በዚህ ሰዓት በህሊናቸው የሚመላለስ ወንድ የኔ ነው ብለው የሚያስቡት ወንድ ብቻ ነው። ስለዚህ በዚች ሰዓት እንድታስብህ ማድረግ ማለት በጣም የተሻለና በእሷ ጥሩ ተቀባይነት ልታገኝበት የምትችልበት እድል ስለሆነ ነው። እንግዲህ ከመተኛቷ በፊት ጥሩ ስሜት ሊፈጥሩላት የሚችሉ አንተንም እንድታስብህ ሊያደርጉ የሚችሉ የእሷንም ቀልብ መያዝ የሚችሉ ብዙ ደስ የሚሉ ቴክስቶች አሉ። ከነዚህ የተወሰኑት ይህ ናቸው። አንደኛ፣ ህልምሽ ላይ አስገብኝ ልልሽ ነበረ፣ ግን ደግሞ ከኔ ውጪ ሌላ ህልም እንደሌለሽ አውቃለሁ ብለህ ላክላት። ይህንን ቴክስት ስትልክላት በእርግጠኝነት መምልህ ፈገግ ማለቱ አይቀርም። የዚህ ቴክስት ዋና ዓላማ ስላንተ እንድታስብና አንተ ላይ የነበራትን ምልከታ እንድትቀይር ነው። ምክንያቱም ሴቶች ጉረኛና ትዕቢተኛ ወንድ ሳይሆን የሚወዱት በራሱ የሚተማመን ተፈቃሪ እንደሆነ፣ እንደሚፈለግ፣ እንደሚወደድና ሊፈቀርም እንደሚችል በደንብ የሚያውቅ ወንድ ነው የሚወዱት። የሴቶች ልብ የሚገዛውም እንደዚህ አይነት ወንድ ነው። እናም ይህንን ቴክስት ስትልክላት ካንተ ጋር ለማውራት ፍላጎት እንዲያድርባት፣ ደስተኛ ሆና መልስ እንድትጽፍልህ ወይ ደግሞ እንድትደውልልህ ወይ ደግሞ ስላንተ የምታስብበት እድል እንዲፈጠር የማድረግ አቅም ስላለው ነው። ሁለተኛ፣ እየጠበቅሽኝ እንደሆነ አውቃለሁ፣ ቻው ደህና ደሪ በላት። ቴክስት ይልክልኛል ብላ እኮ ላትጠብቅ ትችላለች፣ ወይ ደግሞ ስላንተ ላታስብ ትችላለች። እየጠበቅሽኝ እንደሆነ አውቃለሁ የሚል ቴክስት ስትልክላት ግን አሁን ቴክስት የላክበትን ሰዓት እንድታውቀውና እንድትለምደው ሁሌ በዚህ ሰዓትም ቴክስት ይልክልኛል ብላ እንድትጠብቅ ታደርጋታለህ። ይህንን ቴክስት ቀላል ሊመስልህ ይችላል። ነገር ግን ካንተ ጋር ቴክስት መላላክና መጠባበቅ መለማመድን እንድትጀምርና ቀስ በቀስ ስላንተ ማሰብ እንድትጀምር ነው የሚያደርጋት። ስለዚህ ይህንን ቴክስት ከላክላት በስብዕናህና በራስ መተማመንህ የማትደራደር የተሻልክ ወንድ እንደሆንክ እንድታስብ ታደርጋታለህ። ይህንን ቴክስት እንዳገኘች ምናልባትም ቀጥታ ወደ ሶሻል ሚዲያ ፕሮፋይሎችህ የፌስቡክ፣ የቴሌግራም እና ኢንስታግራም አካውንቶችን በመሄድ ምስሎችን ወይ ደግሞ ፎቶዎችንና የጻፍካቸው ጽሑፎችን በማየትና በመፈተሽ ስላንተ ለማወቅና ምን አይነት ሰው እንደሆንክ እሷ የምትፈልገው አይነት ወንድ እንደሆንክ ወይ ደግሞ እንዳልሆንክ ለመረዳት እንድትሞክር ያደርጋታል። ብሎም አንተ የምትልክላትና ፕሮፋይሎችህ ላይ ያሉ የምታገኛቸው ነገሮችን እንደዚህ አይነት ሰው ነው ብላ እንድትሰ
እንድትስልህና ስላንተም እንድታስብ ምክንያት ይሆናታል። ሶስተኛ ስለኔ እያሰብሽ ስለሆነ መተኛት አልቻልኩም፣ በሰላም እንተኛ እንጂ ብለህ ላክላት። ይህንንም አንተን በልቧ ቦታ ሰጥታ ስላንተ በማሰብና አንተን በማንሳት እንቅልፍ እንደከለከለችህ የሚገልጽ ነው። በመሆኑም አንደኛ ቴክስቱን እንዳነበበች ፈገግ እንድትልና ምን አይነት ደፋር ነው ብላ ስላንተ እንድታስብ ያደርጋታል። ሁለተኛ ደግሞ በውስጧ ትንሽ ስላንተ መልካም ነገር እንድታስብ ወይ ደግሞ ስላንተ ስታስብ ጥሩ ስሜት እንዲሰማት ያደርጋታል። አንተ ላይ የነበራትን ምልከታ ከፍ እንዲል፣ አሁን ያላችሁን የተራራቀ ግንኙነትም እንዲሻሻል ስላንተ በማሰብ በመካከላችሁ የፍቅር ቁርኝት እንዲፈጠርና በአካል ብትራራቁም አብራችሁ እንዳላችሁ ያህል እንዲሰማት ወደ መጀመሪያው መፈላለግና ለመተያየት የመጓጓት ስሜት ውስጥ እንድትገባ ቴክስትህን ለማየት እንድትጓጓና መቼ ነው ማየው፣ መቼ ነው ማገኘው የሚል ትንሽ የናፍቆት ስሜትም እንዲሰማት ያደርጋታል። እስካሁን አብራችሁኝ ያላችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም እነዚህንና የመሳሰሉትን ከነዚህ የበለጡና የተሻሉ ጤናማ የሆነ የፍቅር ግንኙነት እንዲኖራችሁ የሚያግዙ ምክሮችን የምታገኙበት ቻናል ስለሆነ የሰራሁትን ቪዲዮም በትኩሱ እንዲደርሳችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁም ላይክ አድርጋችሁ ጀምሩት። ወደ ቀጣይ ስናልፍ አራተኛ ጠዋት ስትነሺ ፈገግ እንደምትይ እርግጠኛ ነኝ፣ ምክንያቱም ደግሞ እኔ ነኝ፣ ሰላም ሁኚ ብለህ ላክላት። ይህንን ቴክስት ሁለት ዓላማ አለው። አንደኛ በዛች ቴክስት የላክባት ምሽት ስላንተ እያሰበች እንድታድር ያደርጋታል። ማለትም ምን አይነት ደፋር ነው ብላ እንድታስብ ያደርጋታል። በምትልክላት ቴክስቶች እንድትዝናናና እንድትስቅ፣ ላንተም የፍቅር ስሜት ካላት ደግሞ እሱም ይወደኛል ብላ እንድታረጋግጥና የደስተኝነት ስሜትም እንዲሰማት ያደርጋል። ሁለተኛ ደግሞ በእኔ ምክንያት ጠዋት ፈገግት ያለሽ ብለህ አእምሮዋን የቤት ስራ ስለሰጠኸው ሳታስበው ጠዋት ስትነሳ ስላንተ እንድታስብ ታደርጋታለህ። ስለዚህ ማታ ስተኛ በግድ ስላንተ እንድታስብ አድርገሃታል። ጠዋት ስትነሳ ደግሞ ስላንተ እያሰበች ቀኗን እንድትጀምርና ደስ በሚል ሁኔታ እንድታሳልፍ ታደርጋታለህ ማለት ነው። ከወንዶች በበለጠ ሴቶች የተነገራቸውን ነገር አእምሮአቸው ላይ ሴቭ በማድረግ ቆይተው ሳያስቡት ስለሱ እንዲያስቡ ምክንያት ይሆናቸዋል። አምስተኛ ስለነገርሽኝ ነገር እያሰብኩኝ ሳቄን ማቆም አልቻልኩምና ደህና ደሪ የሚል ጽሑፍ ላክላት። ይህንን ቴክስት ምትልክላት ግን የሆነ የነገረችህ አስገራሚ ነገር ወይ ደግሞ ደስ የሚል ነገር ካለ ነው እንጂ ምንም የነገረችህ ነገር ሳይኖር ከላክላት ግን እሷን ፍቅር ውስጥ ለማስገባት ድራማ እየሰራህ እንደሆነ ሊሰማት ስለሚችል ግራ እንዳታጋባት። ስለዚህ አብራችሁ ጊዜ ስታሳልፉ ያወራችህ ነገር ደስ የሚል ስሜት የፈጠረልህ ነገር ሲኖር ብቻ ነው መላክ ያለብህ። ስድስተኛ ስለኔ እያሰብሽ ፈገግ ማለትን አቆሚ፣ ነገ እንዳይደክምሽ በጊዜ ተኚ የሚል ቴክስት ላክላት። ይህንን ቴክስትም በጣም የተሻለ ነው። በእርግጥ እዚህ ላይ ከደረሳችሁ ከዚህ በኋላ ስላንተ ማሰቡ አይቀርም። ግን በበለጠ ደግሞ ድፍረትህንና በራስ መተማመንህን ገዝቷት ደስተኛ እንድትሆን እንድትስቅና አንተ ላይም እምነት እንድታሳድር ወይ ደግሞ የኔነት ስሜት እንዲሰማትና የበለጠ እንድትቀርብህ እንድታምንህ ያደርጋታል። ስለዚህ እያሰበችህ ቆይታ ይህንን ቴክስት ስትልክላት ደግሞ የበለጠ ወደ አንተ እየተሳበች እንድትመጣ ብሎም ላንተ የነበራትን ፍቅር እየጨመረ እንዲመጣና በአንተ እንድትማረክ የማድረግ አቅም አለው። አንዳንድ ወንዶች እሷን የሚያናነቅ የሚተርብና የስድብ ቴክስት ስለላኩላት በራስ መተማመን ያላቸው መስለው እንዲታዩዋት የሚያደርግ ይመስላቸዋል። ነገር ግን እንድትንቃቸው ከዚህ በፊት ሰጥታቸው ከነበረው ቦታ በላይ እንዳትሰጣቸውና ከነሱም እንድትርቅ ነው የሚያደርገው። እናም እነዚህ ቴክስቶች በፍቅርና ክብር በተሞላበት ሁኔታ ከላክላት ከልብ እንድትወድህ የማድረግ አቅማቸው ከፍ ያለ ነው። ስለዚህ እነዚህንና የመሳሰሉትን ደስ የሚል ስሜት ሊፈጥሩላት የሚችሉ ቴክስቶችን ላክላት። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።